ታደሰ ወረደ ከአሜሪካ አምባሳደር ጋር እንዳይገናኙ ተከለከሉ። አሜሪካ ለህወሓት ማስጠንቀቂያ ሰጥታለች። የዓለም ሀብት በ3000 ሰዎች እጅ ብቻ ላይ እንዳለ ተገለጸ። በፈረንሳይ ሁከት ከ160 በላይ ሰዎች ተይዘዋል። ሰላም የተከበራችሁ የሀበሻ ጉድ ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በመቀለ ታደሰ ወረደ ከአሜሪካ አምባሳደር ጋር እንዳይገናኙ ተከለከሉ ተባለ። የቀድሞ የትግራይ ጊዜያዊ ክልል አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከኢትዮጵያ የአሜሪካ አምባሳደር ኤድቪስ ማሲንጋ ጋር በመቀለ ሊያደርጉት የታቀደው የፊት ለፊት ውይይት በመጨረሻ ሰዓት መሰረዙ ተዘግቧል። የጉዳዩ ዝርዝር የሚያውቁት ምንጮች እንደገለጹት ስብሰባው የተሰረዘው ሌተናንት ጀነራል ታደሰ ወረደ ወደ ቀጠሮ እንዳይጓዙ የጸጥታ ኃይሎች እገዳ በመጣላቸው ምክንያት መሆኑም ተነግሯል። ይህ ክስተት የተከሰተው አምባሳደር ኤድቪስ ማሲንጋ ለስራ ጉብኝት በዛሬው ዕለት ወደ መቀሌ ከገቡ በኋላ ነው። ምንጮች እንደሚሉት ለሌተናንት ጀነራል ታደሰ የተመደቡ የጸጥታ ጠባቂዎች የእንቅስቃሴ ገደብ እንዲጥሉ መመሪያ ተሰጥቷቸው እንደነበረም ነው። በአካል የሚደረገው ውይይት ቢሰረዝም አምባሳደር ማሲንጋ እና ሌተናንት ጀነራል ታደሰ ወረደ በስልክ መነጋገራቸውን ተመሳሳይ ምንጮች አስታውቀዋል። በተያያዘም ዜና አሜሪካ ለህወሓት ማስጠንቀቂያ ሰጥታለች። ዛሬ ወደ መቀሌ ያቀኑት በኢትዮጵያ የአሜሪካን አምባሳደር ኤድቪስ ማሲንጋ የህወሓት አመራሮች ወደ ፕሪቶሪያ ስምምነት እንዲመለሱ ማስጠንቀቃቸው ተሰምቷል። አምባሳደሩ ለተከታታይ 2 ጊዜ ከተሰረዘው የጉዞ እቅዳቸው በኋላ ዛሬ ሐምሌ 8 2018 ዓ.ም ወደ መቀሌ አቅንተው ከሁለት የህወሓት ከፍተኛ አመራሮች ጋር ተወያይቷል። ማሲንጋ የተወያዩት ከህወሓት ምክትል ሊቀመንበር አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ነው። የአሜሪካን አምባሳደር ከሁለቱ የህወሓት አመራሮች ጋር ውይይት ካደረጉ በኋላ ለክልሉ ሚዲያዎች በሰጡት ማብራሪያ ቡድኑ ወደ ፕሪቶሪያ ስምምነት እንዲመለስ ገልጸዋል። አምባሳደር ማሲንጋ የፕሪቶሪያውን የሰላም ስምምነት በመተግበር ወደ ተሟላ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጁነት ጥያቄ ማንሳታቸውን ጠቁመዋል። ህወሓትን ወክለው ከአምባሳደሩ ጋር የተወያዩት አማኑኤል በበኩላቸው ከአምባሳደሩ ጥያቄ ላይ ቡድናቸው ያለውን አቋም ማሳወቃቸውንም ገልጸዋል። አማኑኤልም እንዳሉት በእኛ በኩል ዛሬም ሆነ ነገ ችግሮችን በሰላማዊ ውይይት ለመፍታት ዝግጆች ነን። ለዚህም በተደጋጋሚ ጥሪ ስናደርግ ስንሰራ ቆይተናል ብለዋል። ወደ ቀጣዩ ዜናችን ስናልፍ በኤርትራ የተሰራጨው ፎቶ ከፍተኛ ውይይትን አስነሳ። የኤርትራው ፕሬዝዳንት የኢሳያስ አፈወርቂ ጠባቂ ናት የሚለው ጥያቄ ትኩረትን ስቧል። በኤርትራ የተሰራጨው አንድ ፎቶ ከፍተኛ ውይይትን አስነስቷል። የፕሬዝዳንት ኢሳያስ አፈወርቂ የደህንነት ጥበቃን የሚመለከቱ ጥያቄዎች ተነሱ። በቅርቡ በማህበራዊ ሚዲያ በስፋት የተሰራጨ አንድ ፎቶና ከሱ ጋር የተያያዘ ጽሑፍ በኤርትራ ውስጥ ስላለው የግዳጅ ብሔራዊ አገልግሎት የፕሬዝዳንት ኢሳያስ አፈወርቂ የደህንነት አወቃቀር ላይ ሰፊ ውይይትን አስነስቷል። በተሰራጨው መረጃ ሳሌም ግርማ የተባለች ወጣት የፕሬዝዳንቱ የቅርብ የደህንነት ጠባቂ እንደሆነች ተነግሯል። እንዲሁም ይህንን ጉዳይ ከኤርትራ ግዳጅ ብሔራዊ አገልግሎትና ከወጣቶች የኑሮ ሁኔታ ጋር በማያያዝ ይቀርባል። በሌላ በኩል በኤርትራ ያለው የግዳጅ ብሔራዊ አገልግሎትና የሰብአዊ መብቶች ጉባኤ ለረዥም ጊዜ በዓለም አቀፍ የሰብአዊ መብት ተቋማት ሲነሱ የቆዩ ጉዳዮች ሲሆኑ ይህ የተሰራጨው መረጃ ውይይቱን እንደገና አቀጣጥሎታል። ወደ ውጭ ዜናችን ስናልፍ በዓለም ላይ የሚገኙ ቢሊዮነሮች ከ3000 በታች ቢሆኑም በእጃቸው ያለው የገንዘብ ኃይል በዓለም ኢኮኖሚ፣ በፋይናንስ ገበያዎች፣ በቴክኖሎጂ እና በኢንቨስትመንት አቅጣጫዎች ላይ ከፍተኛ ተጽዕኖ እያሳደረ መሆኑንም የቅርብ ጊዜ መረጃዎች ያመለክታሉ። በተለይ በቴክኖሎጂ፣ በአርቲፊሻል ኢንተለጀንስ፣ በኢኮሜርስ እና በዓለም አቀፍ አክሲዮን ገበያዎች የታየው እድገት የብዙ ቢሊዮነሮችን ሀብት በፍጥነት አሳድጓል። በተለይ አሜሪካና ቻይና አሁንም በቢሊዮነሮች ብዛትና በሀብት መጠን ቋሚ ሆነው ቀጥለዋል። በሌላ በኩል ህንድን፣ መካከለኛ ምስራቅንና ሌሎች በፍጥነት እያደጉ ኢኮኖሚዎችን ጨምሮ አዳዲስ ቢሊዮነሮችን እየፈጠሩ መሆኑንም የዓለም የሀብት ስርጭት ቀስ በቀስ እየተለወጠ መምጣቱን ያሳያል። ሆኖም የዓለም ሀብት በጥቂት ሰዎች እጅ መሰብሰቡ በኢኮኖሚ ፍትሐዊነት ላይ አዲስ ክርክሮችን አስነስቷል። የምጣኔ ሀብት ባለሙያዎች እንደሚሉት ከፍተኛ የሀብት ክምችት ኢንቨስትመንትና ፈጠራን ሊያበረታታ ቢችልም በሌላ በኩል የሀብት ልዩነትን በማስፋት ማህበራዊና ኢኮኖሚያዊ ጫናዎችን ሊያባብስ ይችላል ይላሉ። በጾታ ረገድም የሴት ቢሊዮነሮች ቁጥር በየዓመቱ እያደገ ቢሆንም ከወንዶች ጋር ሲነጻጸር ያለው የሀብት ልዩነት አሁንም ሰፊ መሆኑን ሪፖርቶች ያሳያሉ። በሌላ ዜና ሩሲያ ጠንካራ ማስጠንቀቂያ ሰጠች። ወደ ዩክሬን የሚገቡ የውጭ ኃይሎች ህጋዊ ኢላማ ናቸው ያለችው ሩሲያ ወደ ዩክሬን በማንኛውም ስም የሚገቡ የውጭ ሀገራት ወታደሮች ወይም የሰላም አስከባሪ ኃይሎች በሙሉ
ህጋዊ ወታደራዊ ኢላማ መሆናቸውን በይፋ አስጠንቅቃለች። የሩሲያ ባለስልጣናት እንደገለጹት የምዕራባውያን ሀገራት በዩክሬን ውስጥ በቀጥታ ወታደራዊ መኖር ለመፍጠር የሚወስዱት ማንኛውም እርምጃ ግጭቱን ወደ አዲስ ደረጃ ሊያሸጋግረው እንደሚችል ገልጸዋል። ይህ ማስጠንቀቂያ የመጣው አንዳንድ የአውሮፓ ሀገራት ለዩክሬን የሚደረገውን የደህንነት ድጋፍ ለማስፋፋትና በወደፊት የሰላም አስከባሪ ኃይሎች የሚሰማራ አማራጮችን እየተወያዩ ባሉበት ወቅት ነው። በሌላ በኩል ዩክሬን እና የምዕራባውያን አጋሮቿ የሚሰጡት ድጋፍ የአገሪቱን ሉዓላዊነት ለመጠበቅ የሚደረግ መሆኑን ይገልጻሉ። በዚህ ምክንያት በሩሲያና በምዕራባውያን መካከል ያለው ውጥረት አሁንም ከፍተኛ ደረጃ ላይ ይገኛል። የፖለቲካ ተንታኞች ይህን ሁኔታ የጦርነቱን አቅጣጫ ሊቀይር የሚችል መሆኑን እየገለጹ ሲሆን ዓለም አቀፉ ማህበረሰብም ግጭቱ እንዳይባባስ በቅርብ እየተከታተለው ነው። በፈረንሳይ ሁከት ከ160 በላይ ሰዎች ተይዘዋል። ፈረንሳይ በ2026ቱ የዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ በስፔን 2-0 ከተሸነፈች በኋላ በሀገሪቱ በርካታ ከተሞች ውስጥ ሁከትና ግጭት ተከስቷል። ዋና ከተማዋ ፓሪስን ጨምሮ በሌሎች ከተሞች አንዳንድ ደጋፊዎች ከፖሊስ ጋር ተጋጅተዋል። በአንዳንድ ስፍራዎች ርችቶች እና ሌሎች ነገሮችም ወደ ጸጥታ ኃይሎች መወርወራቸውም ተዘግቧል። የፈረንሳይ ፖሊስ እንዳስታወቀው እስካሁን ከ160 በላይ ሰዎች ተይዟል። በሊዮን ከተማ ደግሞ አንድ ሰው በተኩሱ መቁሰሉ ተነግሯል። ባለስልጣናት ሁኔታውን ለመቆጣጠር ተጨማሪ የጸጥታ ኃይሎችን በተለያዩ ከተሞች አሰማርተዋል። ባለሙያዎች እንደሚሉት ይህ ክስተት ከእግር ኳስ ውጤት በኋላ በተወሰኑ ደጋፊዎች የተፈጠረ ሁከት እንጂ በፈረንሳይ ውስጥ የፖለቲካ አብዮት ወይም የመንግስት ውድቀት አይደለም። ፖሊስ የህዝብን ደህንነት ለማረጋገጥ እርምጃ መውሰዱንም ገልጿል። ሁኔታውም በቅርቡ እየተከታተለ መሆኑንም አሳውቋል። በዚህ ሳምንት የወርቅ ዋጋ ከፍተኛ መለዋወጥ አሳይቷል። በሳምንቱ መጀመሪያ ላይ በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶችና ከተጠቀሰው ያነሰ የአሜሪካ ኢኮኖሚ መረጃ ምክንያት ባለሀብቶች ወደ ወርቅ በመሸሽ ዋጋው ከፍ ብሏል። ከዚህ በኋላ ግን የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ እንደሚችል የተፈጠረው ግምትና የመንግስት ቦንድ ትርፍ መጨመር በወርቅ ዋጋ ላይ ጫና ፈጥሯል። ሐሙስ ዕለት የአሜሪካ ዶላር በመጠኑ ከደከመ በኋላ የወርቅ ዋጋ በትንሹ አገግሟል። ወርቅ ለምን ጨመረ? የወርቅ ዋጋ እንዲጨምር ያደረጉ ዋና ዋና ምክንያቶች በመካከለኛው ምስራቅ የተባባሱ የፖለቲካ ውጥረቶች ባለሀብቶችን ወደ ደህንነት የሚያስጠብቅ ንብረት የሆነው ወርቅ እንዲመጡ አድርጓል። የአሜሪካ ዶላር መዳከም ወርቅን ለዓለም አቀፍ ገዢዎች በዝቅተኛ ዋጋ እንዲገዙት አስችሏል። ባለሀብቶች ከኢኮኖሚያዊና ከፖለቲካዊ አለመረጋጋት ለመጠበቅ ወርቅ መግዛታቸውን ቀጥሏል። ከማዕከላዊ ባንኮች የቀጠለ የወርቅ ግዢና በአካል የሚገዛ ወርቅ ፍላጎት ገበያውን ደግፎታል። ወርቅ ለምን ቀነሰ? በዚህ ሳምንት የወርቅ ዋጋ እንዲቀንስ ያደረጉ ምክንያቶች የአሜሪካ ፌዴራል ሪዘርቭ ኃላፊዎች የዋጋ ግሽበት አሁንም አሳሳቢ መሆኑን በመግለጽ ከፍተኛ የወለድ መጠን ሊቀጥል እንደሚችል ጠቁመዋል። ባለሀብቶች የአሜሪካ የወለድ መጠን ለረዥም ጊዜ ከፍ ብሎ ሊቆይ ወይም ሊጨምር እንደሚችል ጠብቀዋል። የመንግስት ቦንድ ትርፍ መጨመር ወለድን የሚያስገኙ ንብረቶችን ከወርቅ የበለጠ ማራኪ አድርጓል። አንዳንድ ነጋዴዎች ከቀድሞ ጭማሪ በኋላ ትርፋቸውን ለማስጠበቅ ሽያጭ በማድረግ የወርቅ ዋጋ ጫና ውስጥ ገብቷል። በመጨረሻ የዛሬው የ21 ካራት ወርቅ ዋጋ በ1 ግራም 130.78 ዶላር ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ለመግዛት ከፈለጉ በኒውዮርክ የሚገኘውን ሀበሻ ጎልድ ያነጋግሩ። እኛ በከፍተኛ ጥራት በእጅ የተሰሩና ንጹህ 21 ካራት የወርቅ ጌጣጌጦች እናቀርባለን። ለትዕዛዝ ወይም ለተጨማሪ መረጃ ከታች ባስቀመጥንላችሁ የስልክ ወይም የዋትሳፕ ቁጥራችን ያገኙናል። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።